መጀመሪያ ሙስሊሞቹ ያደረጉት ጦርነት ገዝወቱ በድር ኩብራ ነብዩ ሰለላሁ ዐለይሂ ወሰለም የኃይል አቅማቸው ብዙም ያልጎለበተበት ወቅት ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ ወይም ሁለት ፈረስ ይዘው ነበር የዘመቱት። ሁለት ፈረስ ወይም አንድ 315 ተዋጊዎች ሰሃቦችን ይዘው ወደ 70 የሚሆኑ ግመሎችን እነዚህን 70ዎቹን ግመል ሁለት ወይም 3 ሰው እየተቀያየረ እነሱን እየጋለበ ነበር ወደ በድር የጦር አውድማ የዘመቱት። ኢኮኖሚካሊ ደካማ ነበሩ። حتى النبي صلى الله عليه وسلم رسول እንኳን በፈረስ ያን ያልሄዱ በግመል ነበር የተጓዙት። እርሳቸውን ብቻ አይደለም ነፃ ግመል የተሰጣቸው ከ3 ሰው ጋር እንዲጋሩት ተደርጓል። አሊ ያብሯቸው አሉ። መርሰድ አቢ መርሰድ الغنوي አብሯቸው አለ። ኢኮኖሚካሊ ደካማ ነበሩ። ቁረይሾች ደግሞ በአንጻሩ ወደ 600 የሚሆን የጦር ልብስ ቁጥሩ የማይታወቅ ግመል ወደ 100 ፈረሶች በቀን ውስጥ በየቀኑ ከ9 እስከ 10 ግመሎችን ያረዱ ይበሉ ነበር። በዚህ ኢኮኖሚ ድሎት ውስጥ ነው 1300 የሚሆን ጦር ይዘው ነበር የዘመቱት ወደ በድር። ጦርነቱን አላህ ለመልእክተኛው ድል ሰጠ። يوم الفرقان يوم التقى الجمعان ሙእሚኖቹ በድል ተወጡት። በድል ሲወጡ እስረኞች በምርኮ ተያዙ። እነዚህን እስረኞች ለማስለቀቅ ሙሉ ለሙሉ ነብዩ ሰለላሁ ዐለይሂ ወሰለም ገንዘብን አልጠየቁም። ዕውቀትም ቦታ እንዳለው ሊያሳዩና ከቁረይሾች ውስጥ አንድ ቁረይሺ 10 ማንበብና መጻፍ የማይችሉ የመዲና ነዋሪያንን ያስተምራል፣ ነፃ ይለቀቃል። ችግረኞች ናቸው። አዲስ መንግስትን ያቆሙት ኢኮኖሚ ያስፈልጋቸዋል። ረሱል ግን ከገንዘብ ዕውቀትን አስቀደሙ። ሆድን በብር ለወጡ፣ ሆድን በዕውቀት ለወጡ። ነብዩ ሰለላሁ ዐለይሂ ወሰለም ከኢኮኖሚ ድሎት ከገንዘብ ዕውቀትን አስቀደሙ።